ምነው የምትሰራው? እነማን ናቸው አንተን የሚያዙ? ይኸውልህ የእኔ ወንድም እኔ ራሱ ከዚህ በፊት ጎዳና ተዳዳሪ ነበርኩ። እሺ። እናም ከጎዳና ላይ አንስቶ ነው ይሄ ድርጅት እዚህ ደረጃ ላይ ያደረሰኝ። በማንም ደምና በማንም እንባ እዚህ ላይ ስለደረሰ ተኩራርተህ የምታወራው ነገር ነው? ይኸውልህ እየኮራሁ አይደለም። እኔም የዚህ ነገር ተጠቂ ነኝ እያልኩ ነው። በምን አይነት መንገድ ነው ተጠቂው? ተጠቂ ስለሆንኩ ነው እየነገርኩ ነው እኮ የእኔ ወንድም። እሺ ንገረኝ። እኔም በዚህ ጉዳይ ተጠቂ ነበርኩኝ፣ ግን አማራጭ የለኝም። በቃ ገባው። ከዛ ይሄንን ነገር እንዳረግ አስገደዱኝ። እነማን ናቸው የሚያስገድዱ? ፈረንጆቹ ናቸው። እየነገርኩ ነው እኮ ፈረንጆቹ ናቸው። ይሄ ድርጅት በኢትዮጵያውያን የተቋቋመ መሆኑን አዳምጠኝ። እውነታውን እየነገርኩ ነው። መጀመሪያ የምጠይቅ መልስልኝ። ይሄ ድርጅት በኢትዮጵያውያን ተቋቁሞ እዚሁ ለኢትዮጵያውያን የሚረጋና የሚያበላ ድርጅት መሆኑን ነው የሚገልጸው። የኔ ወንድም እየነገርኩ ነው። በቃ አሁን በህግ የምንሄድ ከሆነ እየነገርኩ ነው። አግባብና ስርዓት ባለው መልኩ እየነገርኩ ነው። ንገረኝ። በቃ ነገርኩ። ያንን ነገር ተፈጠረ። እኔም ከዛ ግዴታ ስለሆነብኝ ወደዚህ ስራ ገባው። ከጎዳና ማን ያነሳ አንተ? እነሱ ናቸው የሚያነሱኝ። ከዚህ በፊት እንደኔ የሚሰሩ ሰዎች ነበሩ። ከዚህ በፊት እንደዚህ ያነሱኝ እኔን። ከዛ በኋላ እኔ ተተካው። እነሱ ያው እያሉ ከዚህ ስራ ይወጣሉ፣ ከኢትዮጵያ ይወጣሉ። ህይወታቸው ሲያልፍላቸው ብዙ ቦታ ተሸሽገው ያሉ አሉ። ዋነኛ ስራችሁ ምንድን ነው? ዋነኛ ስራችን ሰዎችን ከጎዳና ላይ አንስቶ እዚህ ባለን ድርጅት ውስጥ አምጥቶ ለ2 ወር እንድናበላ ግዴታ ይደረግብናል። እኛ ላይ ያ ስም ሽፋን ያደረጋችሁት እናበላለን የሚባለውን ነገር ለ2 ወር ተጠቀምታላችሁ ማለት ነው። ከዛ በኋላ ወጣቶቹ የት ነው የሚሄዱት? ከዛ በኋላ አሰልጥኑ ተብሎ በተሰጠን ትዕዛዝ መሰረት አሰልጥነን ወደሚላክበት ቦታ እንልካለን። ወንዶችም ሴቶችም አሉ። ምን ነው የምታሰለጥኗቸው? ወንዶቹን ብዙ ጊዜ ቦዲጋርድ እንዲሆኑ፣ በጣም ስፖርት ማሰራት፣ በጣም የተለያዩ ነገሮችን ማሰራት፣ ሴቶቹን ጽዳት ማሰራት ያልከኝ ያለኸው። ወንዶችንስ አሰልጥናችሁ ቦዲጋርድ አደረኩ። አንድን ሴት ጽዳት ማስተማር ይሄን ያክል እናንተ ፕሮሰስ የሚያደርግባችሁ ነገር ምንድን ነው? ይኸውልህ ወንድሜ እኔ ጽዳት እያልኩ ያለሁት እንደዚህ አንተ እንደምታስበው አይነት ጽዳት አይደለም። እንደዚህ እንደ ቤት ጽዳት እንደ ምናምን የመሳሰሉ ጽዳቶች አይደሉም። ወንዶቹ ሰልጥነው በስፖርት ከሰለጠኑ በኋላ ብዙ ነገር እንዲያደርጉ ይታዘዛሉ። ማንኛውም ነገር ሊሆን ይችላል። ያን ሰው ወደዚህኛው ላይፍ ለማምጣት ብዙ ነገር ይደረጋል። አሻፈረኝ የሚል ይኖራል። ካለፈለት በኋላ ከዚህ ድርጅት ልውጣ የሚል ይኖራል። እና ያ ሰው በሚጎዳበት ሰዓት ያንን መረጃ እንዳይኖር ማጽዳት፣ ሁኔታዎችን ምንም መረጃ እንዳይገኝ አድርጎ ሁሉንም ቦታ ጽዱ አድርጎ መገኘት አለባቸው ሴቶቹ። ለምሳሌ ደም ሊሆን ይችላል። እንደዚህ እንደምታስበው ዝም ብሎ ቤት ማጽዳት ምናምን አይደለም። በጣም ከባድ በሚባል ሁኔታ ነው ያሉት እነዚህ ሴቶች። አንድ ወንጀል የተሰራበትን ቦታ ምንም አይነት ወንጀል እንዳልተፈጠረ ከነበረው በላይ ጽዱ አድርጎ ምንም አይነት ነገር እንዳልነበረ አድርጎ መውጣት አለባቸው። ያንን ካላረጉ ራሳቸው ራሱ ተገለው ሌላ ሰው እንዲያጸዳቸው ነው የሚደረጉት። ስለዚህ እነዛ ሴቶች ራሳቸውን አደጋ ላይ ጥለው ማንም የሰራው ወንጀል እንዲያጸዱ ታደርጋላችሁ ማለት ነው? ያው ታደርጋላችሁ የሚለውን ነገር ብትተው ደስ ይለኛል። ምንድን ነው የምትተው? አንተ አይደል የምታዛቸው? ይኸውልህ አሁን እዚህ ጋር እኔም የዚህ ሰለባ ተጠቂ ነኝ እያልኩ ነው። እነዛም ሰዎች እኮ ያንን ነገር አረጉ ምልክ እኮ ማለት ነው ተገደው ነው አይደለ እንዴ? እኔ ቤት ለምን ነበር የተላኩት? እኔ አንተ ቤት ስለመላካቸው የማውቀው ነገር የለኝም። እሺ ሊያን ታውቃታለህ? እኔ ሊያም ትባል ሰው አላውቅም። ስማኝ፣ እነዛን ወጣቶች እኔ ቤት ካገኘኋቸው በኋላ ስለሚፈጠሩት ነገሮች በማን እንደታዘዙም ግልጽ ስለሆነ ሊያን አላውቃትም ብለህ እኔን ለማታለላት ሞክር። የተፈጠረውም ደግሞ የዝርፊያ ወንጀል አይደለም። አንድ ህጋዊ ጋዜጠኛ ቤት ውስጥ የሰውን አስክሬን አምጥቶ ስለመጣለሁ እያወራሁ ያለሁት። አይ ካልክ እስካሁን ያመንክልኝ፣ እስካሁን ያወራኸው በቂ ነው። ሙሉውን የተፈጠሩትን ነገሮች በሙሉ የህግ አካል ከአንተ ጋር የሚጨርስበትን ሁኔታ እናመቻቻለን። እኔ ስራዬ እነዛን የተቸገሩ ሰዎችን አንስቼ የተቸገሩ አትበላቸው።
እናንተ ጋር ከመምጣት የተሻለ ህይወት መኖር የሚችሉ ሰዎች ነን። እዛ ጎዳና ላይ ቢጣሉ ይሻላቸዋል እናንተ ጋር መጥቶ እንደዚህ አይነት ህይወት ከሚያሳልፉ። ይኸውልህ ስሜታዊ ስለሆንክ ብቻ እዚህ ጋር ምንም የምታምነው ሰማኝ። አንተ የምድር ብቻ ሳይሆን የሰማይ ህይወታቸውንም ነው እያበላሽ ያለው። አንድን ወጣት በኃጢአት እያጨማለቅ በሱስ ቀጥልልኝሽ። ይኸውልህ እኔ ራሴ የተሰጠኝ ሚሽን አለ። ምንድን ነው ያንተ ሚሽን? እኔ እነዛን ሰዎች አንስቼ እዚህ ጋር ድርጅት ውስጥ ወስጄ መግቤ ከጨረስኩኝ በኋላ አሰለጥናቸዋለሁ። እንደነገርኩ አሰልጥኜ ከጨረስኩኝ በኋላ ለሁሉም ነገር ደርሰዋል ብቁ ናቸው ብዬ ሳስብ እንደነገርኩ ለሊያ ነው የምሰጣት። ከዛ ሊያ የራሷ ሚሽን አላት፣ የራሷን ሚሽን ታካሂዳለች። እንደዛ በሚያደርጉ ሰዓት ነው አንተ ያገኘሃት ልጆቹን ያገኘሃቸው። ሊያን አላውቃትም ብለኝ ነበር። ይኸውልህ በቃ ራሴን እንትን ለመደበቅ ያደረኩትን ጥረት ተወውና አሁን ስለምነግርህ ነገር ብቻ ስማኝ። እኔ አሁን የነበርኩበት ላይፍ ምንም ከዚህ ላይፍ ውስጥ ወጥቼ ስለሆነ እዚህ ደረጃ የደረስኩት ምንም ብታስረኝም ብትገለኝም ምንም ላይ መስለኝ ይችላል። ለምን እንደ ልጆቹ እኔም ተገድጄ ነው እያልኩ ነው። እዚህ ጋር ራሴን ለመሸፈን ምናምን ሳይሆን በቃ ግዴታ ሆኖብኝ እዚህ ላይፍ ውስጥ ገብቻለሁ። እናም እያደረጉ ያሉት ያንን ነው። አሁን አንተ እንደምትለው ሊያ የምትሰራቸው ስራዎች የራሷን የቻለ አላት። እኔ አሰልጥኜ ከሰጧት በኋላ ትናንትና ሲሰሩ ያገኘሃቸውን ነገር እየሰሩ ነበር። ከዛም ደግሞ በመቀጠል ሌሎች ብዙ 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 ሰዎች አሉ። ለምሳሌ አንተነን ታውቀዋለህ? አላውቀውም። አቶ አንተነህ ማለትም እንደዚህ አይነት የራሱ የተሰጠው ሚሽኖች አሉ። ሊያ ምን አይነት ሚሽን ነው የሚሰጣት? ሊያ የሚሰጣት ሚሽን እኔ ካሰለጠንኩኝ በኋላ ብዙ ሰዎችን እንትን ማድረግ ነው። እየወሰደች እንደዚህ የማይስማሙላትን ምናምን ሰዎች እያስወገዱ የምናሰልጥናቸው ወንዶች እያስወገዱ ሴቶቹ ያንን ቦታ ጽድት አድርገው የተወገዱበትን ቦታ በማጽዳት ከዛ በኋላ በማይታወቅ ቦታ ላይ እየወሰዱ መጣል ነው ስራቸው። እሺ ታዲያ ይህንን የመምራት ሚሽን ብቻ ነው ያላት ሊያ? ሊያ ማለት አንተ አታውቃትም። በጣም 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 ከባድ ሰው ናት። በምንሰራቸው ሚሽኖች በሙሉ በጣም በስለላም ቢሆን በምንም ቢሆን እንደ ሊያ ያለ በጣም ጎበዝ ሰው የለም። የምትሰራቸው ስራዎች በሙሉ በጣም ጥንቃቄ የተሞላባቸው ናቸው። ራሷን ምንም ቢሆን እንኳን ራሷን ዝቅ አድርጋ መኖር ካለባት እንኳን ዝቅ አድርጋ ማንኛውም ቦታ ላይ ልትገኝ ትችላለች። ማለት ያሰበችው ዓላማ እስኪሳካላት ድረስ ራሷን ዝቅ አድርጋ ማንኛውም ቤት መኖር ትችላለች። እኔ አሁን አንተ ስለምትለው ሬሳ ምንም ማውቀው ነገር የለም። ትናንትና ምንም ማውቀው ነገር የለም። ስለነገሩ ብቻ ነው አንተ ወደ እኔ የመጣኸው። ግን እኔ ምንም ማውቀው ነገር የለም። እሷ ግን በጣም በጣም ጎበዝ ናት። የተሰጣትን ሚሽን በአግባብ የምትወጣ ጀግና ናት። እሷ በጣም በድርጅቱ ብትል በማንኛውም በቃ እዚህ ድርጅት ውስጥ በሚሰራ ሰው በሙሉ የተጨበጨበላት ሴት ናት። በተጓዳኝ የምትሰራቸው ስራዎች አሉ ሊያ?